የኤርትራ ሰራዊት አቀባበል በትግራይ ተደረገለት። በዛሬው ዕለት በትግራይ ክልል በጎሎምዳን ወረዳ ጽባሃን ሁዳ በተባለ ስፍራ ኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። በአካባቢው በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊት በይፋ ሲጨፍርም ታይተዋል። አካባቢ የተገኙ መረጃ እንደሚያመለክቱ በአሁኑ ወቅት በስፍራው የድሮን ስለላ እንቅስቃሴ እየተካሄዱ ይገኛሉ። በሸሪያና ምክንያት በሱዳን ውስጥ ውጥረት ተፈጥሯል ተባለ። ለ6 ዓመታት የህወሓት ዋና ማዘዣ የነበረው የሸሪያና ወታደራዊ ካምፕ በመከላከያና በተከዜ ዘብ ኃይሎች ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። በአየርና በእግረኛ ሰራዊት በተካሄደ በዚህ ውጊያ የህወሓት ላይ ከፍተኛ ሰብአዊ ቁሳዊ ኪሳራ የደረሰበት ሲሆን ህወሓት ተጨማሪ ኃይል የማስገባ ሙከራ ለማሳካቱ ታውቋል። የደረሰው ጉዳትና የተያዙ ምርኮኞችና የሰው ኃይል ከ195 በላይ ታጣቂ መገደላቸውና ከ176 በላይ የሚሆኑ ደግሞ መቁሰላቸው ይጠቁማል። ተጨማሪም 120 ታጣቂዎችና አንድ የኮሎኔል ማዕረግ ያለው የሻለቃ አዛዥ ተማርከው ወደ ባካር ማሰልጠኛ ተወስደዋል። የጦር መሳሪያዎች ከ450 በላይ ክላሽንኮ ጨምሮ ብሬንና ዲሽቃ፣ አርፒጂ፣ ስናይፐር፣ ሞርተሮችና ሮኬቶች ከ8 በላይ ሬዲዮ መገናኛ መማረካቸው ታውቋል። ቁሳዊና ተሽከርካሪዎች በፓትሮል ላይ የተመደቡ ዙ 23 ወታደራዊና ሎጂስቲክ ተሽከርካሪዎች እንዲሁም ትራክተሮች የወደሙ ሲሆን ጄኔሬተሮችና ሌሎች ቁሶችም ተማርከዋል። በሌላ በኩል የሸሪያና ካምፕ መያዙን ተከትሎ በሱዳን ጦር የተያዙ አጎራባች ኢትዮጵያ ይዞታዎች ላይ ውጥረት መንገሱ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ስለ ህወሓት አዲስ ነገር ለመስማትና ለማየት ፍላጎት የለውም አሉ። ህወሓት ወደ መሬት መውረድ የማይችል ደረጃ ያረጀ አስተሳሰብ ሐሳብ የታጠረ ድርጅት ነው አሉ። ይህ ብቻ ሳይሆን ራሱ ወደ አደጋ የሚከቱ እርምጃ ሲወስዱ ቆይቷል፣ አሁንም እየወሰደ ይገኛል ብለዋል። ይህ ደግሞ ጤና ያለው ድርጅት ባህሪ አይደለም። አዲስ ነገር ለመስማት ጆሮ የለውም፣ አዲስ ነገር ለማየት አይን የለውም፣ ፍላጎት የለውም አሉ። አዲስ ነገር ለመስማት ዝግጁ ያልሆነ ድርጅት ለህዝቡ ጥሩ ስራ ይሰራል ተብሎ አይጠበቅም ሲሉም ገልጸውታል። ሱዳን በሰሞኑ የሰነዘረችው ውንጀላ የኢትዮጵያ መንግስት ሙሉ በሙሉ ውድቅ አደረገ። ሱዳን ያጋጠመውን ሀገር አቀፍ የኤሌክትሪክ ኃይል መቆራረጥ ከኢትዮጵያ የሚገባውን ኃይል መቁረጡ ምክንያት ነው የሚመጣው መግለጫ የኢትዮጵያ ኤሌክትሪክ ኃይል ሙሉ በሙሉ አስተባብሏል። የተቋሙ የህዝብ ግንኙነት ዳይሬክተር ሞገስ መኮንን እንደገለጹ ከሆነ በሱዳን የኃይል መቋረጥ እያጋጠመን ያለው ኢትዮጵያ ምክንያት ሳይሆን በሁለቱ ሀገራት መካከል ባለው የጦርነት ሁኔታ ምክንያት የሱዳን ኤሌክትሪክ መሰረተ ልማቶች መጎዳታቸው ኃይል መቀበል ሆነም ማስተላለፍ ባለመቻላቸው ነው ብለዋል። ሞገስ አክለውም ኢትዮጵያ ባለፉት 2 ዓመታት ይህን ሁኔታ በግልጽ ስታስረዳ መቆየቱን ገልጸው አሁን ባለው ሁኔታ የሱዳን ወገን እንዲህ አይነት መግለጫ ያወጡ ምክንያት ግልጽ እንዳልሆነ ተናግረዋል። ኢትዮጵያ ኤሌክትሪክ ክፍያ ባልተከፈለበት እንኳን ሳይቀር ኃይል ስታቀርብ ነበር ያሉት ዳይሬክተሩ በሱዳን አንጻራዊ ሰላም መረጋጋት ባለበት ወቅት የኢትዮጵያ በኩል አቅርቦት ሊቋረጥ የሚችልበት ምንም አይነት ምክንያት እንደሌለ አስረድተው በተጨማሪም የተቋሙ የምስራቅ አፍሪካ ኤሌክትሪክ አገልግሎት ማስፋትና ቀጠናዊ ትስስር መፍጠር እየሰራ እንደሚገኝ ጠቅሰው ኢትዮጵያ ጎረቤት ሀገር ኤሌክትሪክ መሸጥ ረገድ ከፍተኛ ሚና እየተጫወተ መሆኑን አብራርተዋል። የሱዳን ትሪቢዩን የሀገሪቱ ኢነርጂ ነዳጅ ሚኒስተር መግለጫ ዋቢ በማድረግ ከቀናት በፊት ባወጣው ዘገባ በሱዳን ሀገር አቀፋዊ ኃይል መቆራረጥ እየተባባሰ ለመምጣት ዋና ምክንያቱ አንዱ የኢትዮጵያ የገበያ የነበረ ኤሌክትሪክ ኃይል አቅርቦት መቋረጥ ነው ሲል መዘገቡ ይታወሳል። ኢትዮጵያ መንግስት ለመጣል ያለመ ስብሰባ በኤርትራ ድንበር ተደረገ። ስብሰባውን የመሩት አቶ አማኑኤል አሰፋ መሆናቸው ታውቋል። ህወሓት የብልጽግና መንግስት አስወግዳለሁ እያለ ቡድን ካለፈ እሁድ አንስቶ ህልውና ለሚረጋገጥ የብልጽግና መቃብር ላይ የሚል መሪ ቃል ስብሰባዎች እያደረገ ይገኛል። እነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ ህወሓት አመራሮች ብልጽግና ከስልጣን ማስወገድ አለን በማለት በግላጭ እየተናገረ ነው። በሚዲያዎች የፌዴራል መንግስት ጄኖሳይድ አገዛዝ በሚል ስያሜ ሰጥተው በትግራይ ቴሌቪዥን ጭምር ዜና መስራት ጀምሯል። የፌዴራል መንግስት ለህወሓት የጦርነት ጉሰማ በቀጣይ የሰጠው ምላሽ የለም። አዲስ አበባ እስክንገባ ብቻ እንሸከመዋለን ማለት አይደለም። ብዙ አጋሮች አሉን። አዲስ አበባ በር ላይ ፋኖ አለ፣ ኦሮሞ ነጻነት ግንባር አለ። ስለዚህ ብዙ ወዳጅ አሉን አሉ ሞንጀሪኖ። የዓለም ታሪክ ከራሱ አቅም ይልቅ ይደራጁብኛል የሚላቸው ኃይሎች አቅም ተማምኖ ጦርነት ውስጥ ለመግባት የሚወስን ኃይል ህወሓት ኃይል ብቻ ነው። ሰሞኑን ሞንጀሪኖ የተናገረችው ይህ ነው። ፌዴራል ብቻችን አንገጥመውም አይዟቸው ስትል ተደምጣለች። ህወሓት የፕሪቶሪያ ስምምነት አፍርሳ ለዳግም እልቂት ጦርነት የምትደግሰው ከራሱ ኃይል ይልቅ በኤርትራ በሸኔ በፋኖ ተማምነው ነው። ይህ አይነት የድንቁርና ስሌት በማስላት የህወሓት አባላት መሆኑን ይጠበቃል። ለማንኛውም ማንም ከማንም እንደሚቆም ጦርነት ሲጀመር የምናየው ሆነ ከራሱ አቅም የሌላ አቅም ተማምኖ ጦርነት እንደማግኘት የሚስበው የህወሓት ጉጅሌ ለአንድና ለመጨረሻ ጊዜ ወደ ግብአት አፈሩ የመመለሻው ቀን እየደረሰ ይመስላል። ያዚህ ነው ደግሞ ማንኛውም አይነት መስዋዕት ለመክፈል ዝግጅቱ ተጠናቋል። ኢትዮጵያ ጦር አትፈልግም። ነገር ግን ተጎተተች ወደ ጦርነት ከገባይ ብቻ በድል የምትወጣው ኢትዮጵያ ብቻ ትሆናለች።
በህዝብ ደም መቃብር ላይ የሚገነባ ፖለቲካ ጥመት ውስጥ አንገባም አለ ኦነግ ሸኔ። የኦሮሞ ነጻነት ሰራዊት ኦኤልኤ ከፍተኛ ኮማንድ ባወጣው መግለጫ ህወሓት በኦሮሞ ህዝብ መካከል መከፋፈልና ጥርጣሬ በመፍጠር እያደረገ ያለው እንቅስቃሴ በጥብቅ እንደሚቃወም አስታውቋል። ሰራዊቱ በቅርቡ እየተሰራጨ ስላሉ የጥምረትና የትስስር ወሬዎች በሰጠው ምላሽ ማንም ተሸክሞ ወደ ስልጣን እንደማያመጣውና ኦሮሞ ህዝብ ትግል የራሱ ጣፋንታ በራሱ የመወሰል እንጂ የሌሎች ኃይሎች መጠቀም ያለ መሆኑን ገልጿል። የህወሓት አመራሮች ከፋፍለ ግዛ በሚል ኦሮሞ ህዝብን እርስ በርሱ ከሌሎች ወንድም ህዝብ ጋር ለማጋጨት የሚያደርጉት ጥረት በርካሽ የተጋለጠ ሴራ ነው ብሎታል። የህዝብ ደህንነት አደጋ ላይ የሚጥሉ የጥፋት ጂኦፖለቲካል ተንኮሎች አጋጣሚ ጠባቂ አካሄዶች በመቃወም የህዝብ ሰላም መብት ለማስከበር እንደሚታገል አረጋግጠዋል። በሌላ በኩል አዲስ ጦርነት እንዳይቀሰቀስ የትግራይ ህዝብ ጥያቄ እንዲመልስ ሳልሳይ ወያኔ ትግራይ ለጠቅላይ ሚኒስትሩ ደብዳቤ ልከዋል። የሳልሳይ ወያኔ ትግራይ ፓርቲ ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ክፍት ደብዳቤ ፌደራል መንግስት በህወሓት መካከል አዲስ የጦርነት ደመና እያዣበ መሆኑን ገልጾ አስቸኳይ ሰላም ጥሪ አቅርቧል። ፓርቲ በደብዳቤ የሚከተሉትን ዋና ዋና ነጥቦች አንስቶ ጦርነት ይቁም፣ ዳግም ሊቀሰቀስ የሚችል ጦርነት ሀገሪቱን ቀጠናውን ለከፋ ውድመት ስለሚደረግ የጦርነት እንቅስቃሴ በአስቸኳይ እንዲቆሙ፣ የሰላም ውይይት እንዲጀምር፣ ህገ መንግስታዊ ግዛት ተፈናቃዩ ከትግራይ ህገ መንግስታዊ ወሰን ተከብሮ ከጦርነት በኋላ የተከተሉ ህገ ወጥ መዋቅሮች እንዲፈርሱ እንዲሁም ተፈናቃዩ ወደ ቀያቸው እንዲመለሱ ይላል። መሰረታዊ አገልግሎቶች የፍትህ በጀት ክፍፍል ጨምሮ መሰረታዊ ማህበራዊ ኢኮኖሚ አገልግሎት ያለምንም ቅድመ ሁኔታ እንዲለቀቅ ጥያቄ ህወሓት አያይዞም ትግራይ ህዝብ ጋር ህጋዊ የፖለቲካ ጥያቄ ከህወሓት ጋር ሳይያዙ በራሱ መንገድ አውንታዊ ምላሽ እንዲያገኝ ጠይቀዋል። ይሁን እንጂ ከዚሁ ጋር እያይዘው ጦርነት የመቀስቀስ እድሉ እየሰፋ ነው። ፓርቲው ለጠቅላይ ሚኒስትር አብይ አህመድ በላኩት ደብዳቤ ጦርነቱ ትርፉ ጥፋት ነው፣ እልቂት፣ ኢኮኖሚ ውድመት ብቻ መሆኑን ተደጋጋሚ የታየ እውነት ሲሆን አሁን ሊቀሰቀስ የሚችለው ማንኛውም ጦርነት ውጤት የማይገመት ጦርነት ባህሪ እጅግ አደገኛ ክብር ያለው የዓለም ሀያላን መንግስት አዳዲስ የጦር መሳሪያ በሁሉም ተዋጊ ኃይሎች የሚፈትኑበት የውክልና ጦርነት መሆኑን በጣም አደገኛ ያደርገዋል ብለዋል። ይህ ደግሞ በትግራይ ህዝብ ብቻ ሳይሆን በሀገሪቱ ህልውና እንዲሁም በምስራቅ አፍሪካ ሙሉ በሙሉ ወደ ለየለት ጥፋት የሚያመራ ነው። በተለይ ሀገሪቱን የትግራይ ህዝብ ከፍተኛ የኢኮኖሚ ማህበረሰብ ቀውስ ውስጥ ባለ በዚህ ደካማ ወቅት ነው መገኘታቸው አደጋ ጥፍ ድርብ ያደርገዋል ብለዋል። የኢትዮጵያ መንግስት ጦርነት ለማስቀረት ሰላም እንዲደረግ ከተፈለገ ትግራይ ህዝብ እውነተኛ ህዝባዊ የሆነ ሰብአዊና ህገ መንግስታዊ ፖለቲካ ጥያቄ ከተለያዩ ሀገራት በማያያዝ ማጓት አለመመለስ በአስቸኳይ አስቁሞ ትግራይ ህገ መንግስታዊ ግዛት ከጦርነት በኋላ የተተከሉ ህገወጥ መዋቅሮች በአስቸኳይ አፍርሶ ህጉ እንዲከበር ወደ ነበረበት እንዲመለስ ማድረግ፣ ጦርነቱ ምክንያት የተፈናቀሉ የተወሰዱ በመቶ ሺህ የሚቆጠረው የትግራይ ተወላጅ ያለምንም መስተጓጎል ስጋት ሰብአዊ መብት ተጠብቆ ወደ ቀድሞ ቀያቸው በአስቸኳይ መመለስ፣ በዘላቂነት ማቋቋም ትግራይ ቀጥታ ትግራይ ህዝብ የዕለት ተዕለት ኑሮ ወሳኝ የሆኑ ማህበራዊ ኢኮኖሚ መሰረታዊ አገልግሎት፣ ፍትሃዊ በጀት ክፍፍል ጨምሮ ያለምንም ቅድመ ሁኔታ ገደብ በሙሉ ስራ ላይ እንዲውል ማድረግ ሲገባው የእውነተኛ ህዝብ ጥያቄ ከተለያዩ የፖለቲካ ጥቅም አካላት በተለይ ከህወሓት ጋር በማያዝ ማሽመርመድ አለመመለስና በሌላ ጦርነት መቀስቀስ ትልቁ ምክንያት እየፈጠረ መሆኑ ታውቋል። መንግስት ከጦርነት አማራጭ ወጥቶ ሰላማዊ መንገድ በውይይት ለችግሩ እውነተኛ ምላሽ እንዲሰጥ የጸና ምላሽ ጥሪ አቅርቧል ሲል ገልጿል። ነዳጅ ከኤርትራ ወደ ትግራይ እየገባ ነው ተባለ። ከትግራይ ክልል በኤርትራ በኩል አስገብቷል የተባለው ነዳጅ ለህዝብ አስተዳደር አገልግሎት ሳይሆን ለወታደራዊ ዓላማ ብቻ እንዲውል ስምረት መስጠቱ ተሰምቷል። ይህ ውሳኔ ህወሓት ለአዲስ ጦር እየተዘጋጀ መሆኑ የሚያሳይ እንደሆነ ትግራይ መረጃ ጠቁሞ የነዳጅ ኤርትራ በኩል መግባት ደግሞ ለሁለቱም ወገን መካከል በግልጽ አዲስ የፖለቲካ የጥቅም ጥምረት መፈጠሩ መረጃዎች አመላክተዋል። ይህ ቀጠናው ወደ አዲስ የደም መፋሰስ የህዝብ መከራ የሚያስገባ አደገኛ ሁኔታ እንደሆነ ተንታኞች ምልከታቸውን አስቀምጠዋል። ህወሓት እንደ ማሌዥያ ጉንዳኖች። ህወሓት የአሜሪካ አምባሳደር ትግራይ ድረስ ቢሄዱም ከጄኔራል ታደሰ ወረደ በአካል እንዳይገናኙ ማድረግ ድድብና ማሳያ ሳያንስ አሁን ደግሞ የታደሰ ወረደ መናሪ ማገቱን ተሰማ። ህወሓት ጌታቸው ረዳ መረጠች፣ ትንሽ ቆይታ እሱን ዋናው ጠላታችን ብላ አሳደደ። ቆየት ብላ ወዲ መረጠች፣ ትንሽ ቆይታ እሱን ለጠናትነት ፈረጀች። መፈንቅለ መንግስት ስልጣን ፈጸመ። በስንት ልፋት የተገኘው የፕሪቶሪያ ስምምነት ዓለም ፊት ለፊት አፈረሰ። ህወሓት በአሁኑ ሰዓት ራስን የማጥፋት ፕሮሰስ ላይ ትገኛለች። ማሌዥያ ፈንጂ ጉንዳኖች የሚባሉ የጉንዳን ዝርያ ላይ አሉ። ይህም በሳይንሳዊ መጠሪያ ስማቸው ኮሎፕስ ሳንደርስ ይባላሉ። እነዚህ ጉንዳኖች ከመላ የጉንዳን ዝርያ ለየት የሚያደርጋቸው አንድ ባህሪ አላቸው። ጉንዳኖች በሰውነታቸው ላይ ትልቅና ረጅም የሆነ የመርዝ ከረጢቶች አላቸው። ከዚህ ከረጢቶች አፋቸው ተነስተው እስከ ሆዳቸው መጨረሻ ድረስ የተዘረጉ ሲሆን በውስጣቸው በጣም የሚለበልብና የሚጠበቅ መርዛም የሆነ ቢጫ ፈሳሽ ይዘዋል። እነዚህ ጉንዳኖች ዝርያ ታዲያ ከሌሎች ነፍሳት ጋር ጦርነት ገጥሞ የሚሸነፉበት ጊዜ ከፍተኛ ጭንቀትና ውጥረት ስለሚገባ ጡንቻቸው የኮማተርና የመርዝ ከረጢታቸው ፈንድቶ ወዲያውኑ ራሳቸው አካባቢያቸው ላይ ያሉትን ነፍሳት ይገድላሉ። ያውም አጥፍቶ ጠፊ በላቸው። ህወሓት ጦርነት ከተሸነፈ ጊዜ አንስቶ ልክ እንደዚህ የጉዳይ ዝርያ ከፍተኛ ጭንቀት ዲፕሬሽን ስለተጋለጡ ከተመሰረቱ ዘመን ጀምሮ በውስጣቸው አምቀው ለዘመናት የያዙት የቆየ መርዝ ቀስ በቀስ በመልቀቅ ራሳቸውን በራሳቸው እያጠፉ ይገኛሉ። ችግሩ ልክ እንደ ማሌዥያ ጉንዳን ህይወታቸውን ሲሞቱ ብቻ ከመሞት ይልቅ ንጹሐን ይዘው በማለቅ መወሰናቸው ነው። ለዚህ ሁላችንም የህወሓት መርዝ ወደ ንጹሐን እንዳይመርዝ
እንዳይደርስ በተቻለ ያክል ልንከላከለ ይገባል።